የኖህ የጥፋቷ መጉደል የሚተረከው መቼ ነው? ከስቅለት በዓል በማግስቱ ቀዳም ስዑር ዕለት ነው። ይኸው ምንድነው? በመስቀሉ መርከብን በመስቀል መስላ ማለት ነው። በመስቀሉ ድህነት ካደረገ በኋላ የጥፋት ውሃ የጎደለበትን ታሪክ የምትተርከው ቀዳም ስዑር ዕለት ነው፣ ጠዋት ነው። እንደውም በቄጤማ አድርገን ገብረ ሰላም ብለን ገብረ ሰላም በመስቀሉ ሰላም አደረገ ብለን በራሳችን ላይ እናስራለን። ካህናት ቄጤማ ይሰጡናል። ይህ ለምለም ነገር የሚሰጠን ምክንያት ምንድን ነው? የጥፋት ውሃ መጉደሉን ለማየት ርግብ ተልካ ሄዳ በአፏ ቅጠል ይዛ መምጣቷን እና የኃጢአታችን ባህር ጎደለ። በመርከቡ ድህነት አድርጎ ውሃ ከጥፋት ውሃ ዓለምን ኖህ እንዳዳነ ክርስቶስ መርከብ በተባለ በመስቀሉ የዓለምን ኃጢአት እንዳስወገደና እኛን ከጥፋት እንዳዳነን ትመሰክራለች ቤተክርስቲያን። ከዛ በኋላ በማግስቱ ጠዋት ቀዳም ስዑር ዕለት የኃጢአት ውሃ ጎደለ ስትል የተላከችው ርግብ ይዛ የመጣችውን ቀጤማ እንደውም በትክክል የሚበቅለው ውሃ ላይ ነው አይደል? ውሃ ላይ ነው የሚበቅለው። ስለዚህ ውሃ ላይ የሚበቅለውን ቀጤማ በግንባራችን የምናደርገው ምንድነው? የጥፋት ውሃ ጎደለ የሚለውን ለማሳየት ነው። ስለዚህ ኖህ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ከጥፋት ውሃ ማለፍና ከምድር እንደ አዲስ ህይወት መጀመር በኋላ ኖህ እንግዲህ አዲስ ዓለም ነው፣ አዲስ ምድር፣ አዲስ ሰማይ ነው ያየው። ክርስቶስ ሁሉን አዲስ ሊያደርግ የመጣ መሆኑን ያሳያል። እና ከዚህ በኋላ ወይንን ተከለ ይላል። ኖህ ገበሬ ሆነ፣ ወይን ተከለ ይላል። እንግዲህ ወይን የተባለ ቤተክርስቲያን ነች። የወይን ስፍራ የነበረችው የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ደጋግሞ ራሱን የወይን አትክልት ስፍራ በነበረው ሰው መስሏል። በመሰረቱ ክርስቶስ መጨረሻ ላይ አትክልተኛ መስሏት ነበር አይደል? ለማርያም መግደላዊት ማለት ነው። ስለዚህ አትክልተኛ የተባለ መድኃኒታችን ኢየሱስ ክርስቶስ ነው። ወይንን ተከለ የተባለው ኖህ